ጾማችን ሱባያችን መራባችን ለውጥ እንዲያመጣ ከፈለግን የምር ማዘን አለብን። ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው ምን ተነፍሰው? ምን ሲመጣ ነው ምንማረከው? ምን ሲመጣ ነው ምንበረከከው? ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ ያውቅ። ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ አበላለሁ ብል ጸልይ። ጾም ሐዘን አለው። ጾም የልብ ትካዜ አለው። ጾም በእግዚአብሔር ፊት ማዘናችንን መግለጽ አለው በውስጡ። ለዚህ ነው ነህምያ የኢየሩሳሌምን መፍረስ፣ የቅጥሮቿንም መቃጠል፣ የሕዝቦቹንም መበተን፣ የመቅደሱንም ነገር ሲሰማ አዘነና በአምላካችን በእግዚአብሔር ፊት አያሌ ቀን ከማዘኑ ጋር ይጾምና ይጸልይ ነበር። ወገኖቼ እኔና እናንተ በዚህ ዘመን በእርግጠኝነት በብዙ ነገሮች እያዘንን ነው ያለነው። ምናልባትም በምድር ላይ ሐዘን ካንጃበበባቸው ሰዎች ምናልባት ልንመደብ ይችል ይሆናል ካላጋነንኩት በቀር። ሐዘን አለብን። ሳቅ ላይ አይደለም ያለነው፣ ፈንጠዝያ ላይ አይደለም ያለነው። ሐዘን አለብን። በአደጋ ጣዮች ምክንያት ምስኪኖችና ምንም ያልሆኑ ሰዎች የሞት ዜናቸውን ደጋግመን እንሰማለን። ይህን እንዴት አድርገን ልንክደው እንችላለን? ምንም የለብንም። ስለዚህ ኦርቶዶክሳውያን የእውነት ጾማችን ከሐዘን ጋር ነው? ሐዘን አለበት ነው? ስለታወጀና መደበኛ ኖርማል ስለሆነ ነው እያሳለፍን ያለነው? ጾማችን ሱባያችን መራባችን ለውጥ እንዲያመጣ ከፈለግን የምር ማዘን አለብን። በቤተ ክርስቲያናችን መካከል ደስ የሚያሰኙ ነገሮች አንሰማ። እዚያም አትሰበርም እንጂ ለመሰበር የምትቀርብ እስክትመስል ድረስ ትገፋለች። ይሄን መካድ ይቻላል? አይቻልም። በቅዱሳት መጻሕፍት የምር ይጾሙ የነበሩ ሰዎች በጾማቸው ምን ያደርጉ እንደነበር ታውቃላችሁ? ራሳቸውን በልዑል እግዚአብሔር ፊት ያዋርዱ ነበር። ወገኖቼ መጽሐፍ ቅዱስ እንዲህ ይላል፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመንን። ምዕመናን እንዲህ ያሉ የጾም ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኩራታችን የሚተነፍስበት ወቅት ነው መሆን ያለበት። ወገኖቼ እስራኤል ከፈርዖን ባርነት ነፃ ሲወጡ ታስታውሱ ከሆነ ሁለት ነገር እንዲያደርጉ ታዘው ነበር። አንደኛ መራራ ቅጠል እንዲበሉ፣ ሁለተኛ ያልቦካ ወይም ቂጣ ብቻ እንዲበሉ ታዘው ነበር። ወገኖቼ ምን ማለት ይመስላችኋል? ከፈርዖን ቀንበር ተላቀው የፋሲካውን በግ በልተው ከነዓን እንዲገቡ አስገድደው መከራቸውን እንዲያስቡ መራራ የሆነውን በጾም ራሳቸውን እንዲያስገድዱ፣ ከዚያስ ያልቦካ ያልፋፋ ቂጣ ብቻ እንዲበሉ እንደተባለ በትዕቢት ያልተነፉ እንዲሆኑ አድርጎ ነበር። መራራውን ቅጠልና ያልቦካውን ቂጣ እንዲበሉ ያዘዛቸው። መቼ ነው በእግዚአብሔር ፊት የምንዋረደው? ምን ሲሆን ነው በእግዚአብሔር ፊት የምንነጠፈው? ወገኖቼ ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው ምን ተነፍሰው? ምን ሲመጣ ነው ምንማረከው? ምን ሲመጣ ነው ምንበረከከው? እንጃ። ጾም ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የመነጠፊያ ጊዜያችንም አይደለም። ስንቶቻችን በንስሐ ሕይወት ገጥመነዋል። እንዲህ ይላል እግዚአብሔር ቃል፣ ላንብብላችሁ። ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾም በደልን ማመኛ፣ ጾም እግዚአብሔርን ደጅ መጥኛ፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? ወገኖቼ የጾም ውጤቱ የሚታወቀው የመንፈሳዊ የሕይወት ለውጥ ስናመጣ ነው። 55 ብርቱ የጾም ቀናት ባለፉ ቁጥር ስንት የሕይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። ከጾም የሚጸና ጋሻ ምን አለ? ለመዋጋት። ስለምን እንጾማለን? ለተጋድሎ።
ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገልጥ። ብዙ በመመገብ እንጂ በመጾም ክርስቶስን ለማገልገል በመራብ በምናደርጋቸው የአጽዋማት ጊዜያት በመራባችን በመጾማችን ደካሞች እንዳንሆን ልንነግራችሁ እንወዳለን። ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ ያውቅ። ዓለሙ ገልብጦ እንዳይነግረን እኛም በዚህ ሁኔታ እንዳንረዳው ነው። በጣም ብዙ የተመገቡ ሰዎች አይደሉም ምን በበሽታ የተጠቁት ሕዋሳቸው የደከመው ነው እኮ። እይ ወገኖቼ፣ ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት ብርቱ ጿሚ እኮ ነበር። ቅድም አነበብኩላችሁ አይደለም? ሰውነቴ ቂቤ በማጣት ከሳ ያለው እሱ አይደለም? ነፍሴን በጾም አስመረርኳት ያለው ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት አይደለም? አያችሁ፣ እንዲህ አይነቱ ብርቱ ንጉሥ በጾም ነው ብርቱ የሆነው። በጾም ትነግሳለህ ክርስቲያን ሆይ። እንዴ ከለዳውያንን በደንብ አድርጎ ተጽዕኖ ያሳደረባቸው ደግሞም የተቆጣጠራቸው ነቢዩ ዳንኤል እኮ ጿሚ ታራሚ ነበር ወገኖቼ። የሚጾም ሰው ደካማና ልፍስፍስ የሚሆን እንዳይመስላችሁ። እዩ፣ ነቢዩ ዳንኤል በዚያ በምርኮ ምድር በሀገሩ ልማድ ሽቶ እየተቀባባ አይደለም ድል ያደረገው፣ እየጾመ ነው ያሸነፈው። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ነፍሳችንን በጾም በማስዋብ ነው። ይሄው የሚነግረን እሱ ነው። ለገንዘብና ለከንቱ ውዳሴ በሞቴ ስሙኝ፣ ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትን አንፈራም። ለምንድን ነው ፈሪዎች የሆን ነው? ድህነትንም ሞትንም ለምንድን ነው ምንፈራው? ለገንዘብና ለከንቱ ውዳሴ ከፍ ያለ ግምት ስለሰጠን ነው። ደግሞ እኮ አጭር የምግብ ጣዕሙ የምግብ እይታው በጣም አጭር እንደሆነ ታውቃላችሁ። ለአጭሩ ነው ረጅሙን እየቀየርን ያለ ነው። አጭር ስትል ምን ማለት ነው ካላችሁ፣ እዩ የምግብ እይታው በጣም የሚስበን እኮ ከእጃችን አንስተን አፋችን ውስጥ እስክንከተው ድረስ ነው። እውነት አሰብ ከዛ በኋላ ይታያል ምን ያክል አጭር ነው ከእጅ እስከ አፍ። ጣዕሙማ የበለጠ እኮ በጣም አጭር ነው። ከምን እስከ ምን? ከምላስ እስከ ጉሮሮ እኮ ነው። የምር የምንጾም ከሆነ ስጋና ቂቤ ወይም ማሳ ወይም ምናምንን ብቻ መተው አይደለም፣ የምንወደውን ነገር እንኳን ሳይቀር መተው ነው። ሽሮ ነው ለአንተ ምርጥ፣ እሱንም ጭምርቶ። ለዚህ እኮ ነው እግዚአብሔር ቃል ማለፊያ እንጀራም ጭምር አልበላሁም የሚለው። እውነተኛ ጿሚዎች ማለፊያ ነገርም የላቸው። ይሄ በአንድ ጊዜ የሚደረስበት ላይሆን ይችላል፣ ግን አስቡበት። ቀስ በቀስ ቀስ በቀስ ትንሽ ነገር እየቀመሱ ነው የሚኖሩት። ጾም ማለፊያ ነገር እንኳን አልቀመስኩም ይላችኋል። ይሄ የምንወደውን ነገር ፌቨራይት የሆነውን ነገር እንኳን መተው ነው። በጣም የሚደንቀው ግን አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ አበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል፣ ምግብህ ይቀመጥ። ከምግብህ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ፣ ተመገብ። መጀመሪያ ነፍስን መግባት። ከዚያስ አሁን ልብላ አትበል። እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። ምን ማለት ነው? ከምግብህ በላይ ሁንበት። ጨምረህ ለተወሰኑ ደቂቃዎች አምላክህን አክብርበት። እውነተኛ ጾም ምን ይሆናል? የረሃብ ስሜት ሊሰማን ይገባል። ጌታችን በወንጌል ከጾመን በኋላ ተራበ ነው የሚለው። የተወደዳችሁ ኦርቶዶክሳውያን እውነተኛ ጾም ረሃብ ሊከተላት ይገባል። እንደውም አንድ አባት ዮሐንስ ዘሰዋስው የሚባል አባት ምን ይላል? የአጋንንት አለቃ የወደቀው ሉሲፈር ነው ይላልና የፈቃደተ ሥጋ አለቃ ደግሞ ይላል ሆዳምነት ነው ይላል፣ ጥጋብ ነው ይላል። የእግዚአብሔርን ቃል አላነበባችሁም? ረሃብ ወቅት የምናደርሳት ትንሽዬ ጸሎት ትጠቅመናለች ወገኖች። ዝምተኛ ያደርጋል። በጣም ዝምተኛ ነው የሚያደርገው። የሚጾም ሰው፣ የማይበላ ሰው፣ ጿሚ ሰው አፉን እንደፈለገ ዝም ነው የሚለው። አፉ ይዘጋል። ስለ በጎ እንኳን ማውራት አይችልም፣ ጸጥ ይላል። ለዚህ እኮ ነው አባቶቻችን ጭምትነት ሕይወት የሚኖረው። እዋቸው
እነዚህ በጣም ብዙ ጊዜ ስጋ የሚበሉትን አራዊት ተመልከቷቸው። በጣም ተናዳፊዎች፣ በጣም ተተናኳሾች፣ በጣም ኃይለኞች አውሬዎች ነው የሚሆኑት። እነዚህ ምናምን ቅጠላ ቅጠል የሚቀምሱት ምስኪኖች አቀርቅረው ነው የሚሄዱት። ይዋቸው ተፈጥሮን እንኳን አታዩ። በእነዚህ ወቅት ትሑታን፣ በእነዚህ ወቅት አልቃሾች፣ በእነዚህ ወቅት ዝምተኞች፣ በእነዚህ ወቅት ሰማይታ፣ በእነዚህ ውስጥ የሚራራ ልብ ይኖረናል። ይኸውላችሁ መራብን ስታዩ ለሚራቡት ደግሞ መራራት ትጀምራላችሁ። በጥጋቡ ስትኖሩ ግን መራራት ከቶም ቢሆን አይታያችሁ። ምን ማለት ነው? ይሄን ሐሳብ ተከለለው እንደነዚህ አይነት አጽዋማት ወራት ድካማችንን ማወቂያ፣ አቅመ ቢስ መሆናችንን መረጃ፣ አምላካዊ ኃይሉን ለማግኘት ደጅ መጥኛ ነው የሚሆኑት። በቃ ክርስትና ጥልቅ ሕይወት የሆነው